የተረጋገጠ ነገር ፈልጋለሁ ልጁ የማን እንደሆነ እርግጠኛ መሆን ነው እኮ እሱን በራሳችሁ መንገድ ትሄዱበታላችሁ እስከዛ እኮ ነው ማለት አሁን እንደውም አሪፍ ነው እሷ ካንተ አንቺ የጠረጠርሽው ነገር የለም ከሁለቱ መካከል እኔ አብርሽ ጋር እኔ አይምሮዬ ሰላም ሊያገኝ አልቻለም እንዴ በዚህ ልክ ይመርመር ሲባል መመርመር አልፈልግም ማለት እና አይምሮዬ ጭንቅላቴ ላይ ጥያቄ ፈጥሮብኛል ቢያንስ ትንሽ እስካሁን ካሉት ውስጥ አንደርስታንድ እያደረገኝ ያለው እውነታውንም እያየ ያለ ልጅ እሱ ነው ምክንያቱም የማንም ወገንም አይደለም ማለት በቃ ከኛ መካከልም ራቅ ብሎ እውነታውን እያየ ነው መጨረሻውንም እኔ ፈጣሪ ያሳይ ብዬ ነው እንትን የምለውና አንቺ ያለው ነገር እየደወልሽ አሳውቂ እኔ ጋም ያለ ነገር ካለ እየተገናኘንም ማውራት እንችላለን ተገናኝተን የደረስንበትን ነገር እንትን ማድረግ እኔ ችግር የለውም እኔ ከበራችሁ የነባ ቤተሰብ እንዴት ናችሁ ደህና ናችሁ ሰላም እንዴት ናችሁ ዛሬ እንግዲህ እንግዳ ይዤ መጥቻለሁ እንግዳ ነሽ ቤቴ ነው ቤተኛ ነች እንግዳ አይደለሁም ከዚህ በኋላ ማለት ነው እንግዳ አይደለሁም ከዚህ በኋላ ማለት ነውና ሶ ዛሬ ምንድነሽ ማለት ነው ፋሚሊ ያው ቤተሰብ ነሽ ነው አትፈልግም ቤተሰብ እንደው እንዴት ነው ቆይ ለቀላቅላት ወይስ ቤተሰብ እንዴት ይሻላል እኔ አምቀላቀል ሰው አይደለም ይሻላል እሺ ደግሞ አትየኝ አስጠልኝ እሺ ለማንኛውም ዛሬ ደግሞ የተገናኘንበት ትልቁ ምክንያት ምንድነው ይሄን ሰሞን እንግዲህ እየተፈጠረውን ጭቅጭቅ ምናምን ንትርኩን ታውቃላችሁ በጣም የሚያስጠላና ደስ ማይሉ ነገሮች ናቸው እየተፈጠሩ ያሉትና ዛሬ እሷ ለምን ይሄን ነገር አንፈታውም ብላ እንደ ሐሳብ ቁጭ ብለን ስናወራበት ነበርና ሙሉ ሐሳቧን እንደውም እሷ ስለመታቀው ነገርያቸው ያለው ነገር እና ምንድነው መሰላችሁ ቤተሰብ እውነታውን አላህና እነሱ መሃል ነው ያለውና ደግሞ ያው ነገራቶች እንዳይበላሹ እየተባባሱ እንዳይሄዱ እሱን አግኝተ ነው የማማጨቤ ባለቤትም ማለት ነውና ተጣልተን ተለያይተን ነበር ግን እኔ ደግሞ አሁን ሳስበው አብርሽ ጋር ያለው ነገር አብርሽ ጋር ያለው ነገር ምንም ደስ የሚል ነገር አይደለም እንደኔ ማለት ነውና እውነት ወንድምነት ከሆነ ያን ያህል መቆርቆር ምናምን እንጃ ብቻ አልገባኝም እሱን ለማናገር እዚህ ያለንበት ጠርተዋል አው እንግዲህ ቤተሰብ እሷ እንትን ካልኩኝ እሷ እንደሆነች ምናምን ነገር ካስረዳውኝ እሺ ስለማይል ያው አግባብተን ለምን እኛ የምንፈልገው ትልቁ ነገር ምንድነው ነገሩን ለመፍታት ስለሆነ እኔም ደውያና ግሬው ነበር ያለውን ነገር እሱም እንግዲህ ለኔ ያለኝ እንደው የሚሰማኝ ሰው ምናምን ነገር ካለ እንዴት ማድረግ እችላለሁ ምናምን ቢለው ነው እንግዲህ ሲመጣ አውርተን ምናምን ነገር እንጨርሳለን ቤተሰብ ዋናው የሚመጣበት ምክንያት ምንድነው ዛሬ ልናወራ ስለሆነ አሁን አንቺ እንዳለሽም ካወቀም ይመጣል ብለሽ ነው እኔ እንጃ ቢሆንም ግን ስለደወልንለት ከሆነ ሰው ጋር እንደማገኘው እርግጠኛ ይሆናል ሰው አለ ስላልኩት እሷ እንደምትሆን እርግጠኛ ይሆናል እንትን ነው እኔ እሱን ማግኘት ላገኘ ያሰብኩበት ምክንያት በአንድ ጊዜ ስህተት የዘላለም ጸጸት እንዳይሆን ተረጋግቶ ወድራሱ ተመልሶ ነገራቶች እንዳይበላሹ እንዲያደርግ ለነግረው ነውና እሺ ካለኝ ካዳመጠኝ ማለት ነውና ወድራሱ ተመልሶ ውስጥ የጠረጠረውንም ነገር ካለ እሷንም ካላመናት ምናምን መሆን ባለበት መልኩ በስነ ስርዓት በስነ መግባር ምክንያቱም ይሄ ነገር የሚቀመጥ ነገር ነውና ልጆችም ጥሩ ነገር ላያስቡ ይችላሉ ነገ ታዳጊ ስለሆነ ይሄ መሃላቸው ያለው ልጅና ነገራቶችን እንዳያበላሽ ተረጋግቶ ምንም ነገር ማድረግ ካለበት እንዲያደርግ ነው አዎ ስለዚህ ምንድነው አሁን ከሱ ምንም የሰማነው ነገር የለም እስከዛሬ ሁላችንም በሆነ በመሰለን መንገድ እየሄድን ስለነበረ ዛሬ ደግሞ እሱ ጋር ያለው ሐሳብ እውነት ይሁን ውሸት ይሁን ያው ያለውን ነገር ይነግረናል ብለን ተስፋ እናደርጋለን አሁን ደውልለትና ያው ቆየብን መሰለኝ ሄሎ ሰላም ነው አልደረስክም እንዴ እየጠበቅኩ ነበር እኮ ኦኬ እሺ ወደ ላይ ውጣ ወደ ላይ ከፍ በል እሺ ያው እንግዲህ ቤተሰቦች ያው ይናደዳል መቻል እንዴት ነው አማን ነው ሰላም ነው አማን ነው አማን ነው እንዴት ነው እንዴት ነው ወይ ታሪፍ ነው ቆየህ እኮ ትንሽ
እኔማ ብቻ መስለኝ ነበር እንደኛ ኦኬ እኔም ማግኘት አልፈለግም በቃ የሆነ አንቺም እንደነሱ ነሽ እየጠራሽ ምናምን መጨቃጨቅ ነው የምትወጂው የሆነ እኔ ቢያንስ መጨቃጨቅ ትሻለሽ ብዬ አስቤ አንቺ ከነሱ በምንም ማለት ምንም የተለየ ነገር አታሳይኝም እኔ መጨቃጨቅ ፈልጌ አይደለም ታውቃለህ እንደማንኛውም እንደ አንድ እህት እኔ ይሰማኛል አይደለ እኮ አንቺ እኮ አሁን እየተረዳሽ ያለሽው በእህትሽ ሳይድ ያለውን ብቻ እንጂ አሁን እኔ ጋር ምን እንደተፈጠረ ከዚህ በፊትም ስንት ነገር ተፈጥሮ ልክ እንዳልነበረ አይተሻል አንተ በአንተ ቦታ እስቲ በራስ ቦታ ሆነ ይኸውና ትላንትና አግብታት የነበረች ልጅ በእንደዛን አይነት መልክ ከሴት ጋር ምንም ኬዝ አይኖር እሷ ማታውቀው ሴት ህይወት ውስጥ ሰው ኖሮ እሷ ማታውቀው ሚስት ማታውቀው አስበዋል እስቲ አንተ በሷ ቦታ ሆነ ያንን አስበው እኔ ለክፋት አይደለም አሁንም ቢሆን እኔ ዛሬ አንተን ላገኝበት ያሰብኩበት ዋንኛው ምክንያት በችኩልነት ይሄ ልጅነት አላ አለመብሰል እውነት ለመናገር ውስጣቸው የበሰለ ቢሆን እዚህ ደረጃ ባልተደራረሳችሁ ነበርና ዘላለም ዓለም ካይምሯችሁ ማይጠፋ ነገር አታስቀምጡ ለማለት ነው። እኔ እንደዛ እያስቀመጥኩ አይደለም። አሁን አንቺ ያልተረዳሽውም ነገር ቢኖር ምን አለ መሰለ ነባ አሁን ምን አለ መሰለ አንተም ዛሬ ነፃ ሆነ እኛ የምርን ነው እኔ ነባ ይቅርታ አድርግልኝ እኔ ተረጋግቶ የማውራት እኔ ችግር የለብኝም። አሁን እሷ እያበሳጩኝ ያለው ምን እንደሆነ ታውቃለህ? ባለፈው እሷ ጠራችኝ ለወራ ፈልጋለሁ ነው ተጨቃጭቀን ነው የሄደችው ማለት ለምን እንደዚህ አይነት ነገር ይሆናል? እኔ እንደ በሰለሰው ቁጭ አድርጋ ምንድነው የተፈጠረው ነገር ነገራቶች እኔ እንደዚህ አልመሰሉኝም እኮ ያኔ እንደዚህ አልመሰለኝም። አሁንም ቢሆን እኔ ከአብርሽ ጋር ያላቸውን ነገር አንተ ጋር ያለው ነገር ካጸዳህልኝ እኔ እሱ ጋር ያለው ነገር እንደርስበታለን ከተጋገዝን ገባ? ግን አንተም እኔም እንደዚህ ትጉ ተባብለን እየተጣላን ከሆነ እንዴት ነው ነገራቶች መፍታት የሚቻለው? እኮ እንደዚህ አሁን እንደዚህ ፖላይትሊ የምታናገሪኝ ከሆነ እኔ አንድ ነገር ልንገርሽ አንቺም የምትረጂኝ ከሆነ ሲጀምር እኔ ከልጅቷ ጋር እስቲል ከተገናኘን ራሱ ከሩታ ጋር ቆይተናል። ሁለተኛ ነገር ደግሞ በመሐከላችን በቃ የተፈጠረ ምንም ነገር የለም። ኦፍ ኮርስ በወቅቱ አናዳይ ሌላ ነገር ውስጥ እንድገባ እየገፋፋችን ነበር። እኮ ያ እኮ ነው ለህይወት እኮ መጥፎ ነገር እኮ ያ ነው። በነገር እሷ እኮ ነው ቪዲዮ የሰራችው መጀመሪያ ምን ብላ እንደሰራ ካሁን በኋላ ባላልፈልግም ባልበቃኝ እና የማይመስሉ ቪዲዮዎችን ሰርታ ፖስት አደረገች። እንዲህ ከመስራቷ እንኳን የሆነ ቀደም ብላ ምንድነው የተጣላንበት ምክንያት ምናልባት አይተው ሊሆን ይችላል። የሆነ ሴት ደውላ ምናምን በቃ የሆነ ቃል አመለጠኝ እኔ ስለለመደብኝ ያ ነገር ነገሩን አሰፋው። ከዛ እሷም ለእህቷ ተደርባ ነው እኔን ሁሉ ጊዜ እንደተወቃሽ የምታደርገው። እኔ እኮ አሁን ሰላም አጣው ነባ የምሬ ነው። በዛ በኩል ማዘር እንትን ትለኛለች፣ በዚህ በኩል ባለቤት ያለች፣ በዚህ በኩል ሲስተር የባለቤት እህት አለች። ከዛ በኋላ ደግሞ አሁን ውሽማ ሆኖ የመጣው አብርሽ የሚባለው ልጅ አለ። እኔ በማል ግራ ገባኝ። አሁን እኔ የሚረዳኝ ነው ያጣው። ይሄን ነገር እኮ ሐሳብ ዋና እንደዚህ ልንነጋገር ያሰብነው በቃ የአብርሽም ነገር ትንሽ እንትን አወዛግቦኝ ነበር። እንደዛ ማዘርየውን ባለፈው ይዤ ይቅርታ እንድታረግለት ነበር ካይታል አይደል? እንደ እግሩ ስር ወርቃ እንኳን ልጅ ይቅርታ አድርጉልኝ በድያለሁ ምናምን ስትል ማዘርን አንቋሾ ነው ያባረራት። እኔ ከዛ በኋላ ነው ከአብርሽ ጋርም ትንሽ ያ ማለት እናንተ ራሱ መንቃት አለባችሁ። አንቺ አሁን ያልነቃሽው እሱ ላይ እንደ ማዘር እንኳን እየለመነችው ይሄ ልጅ ከሷ ጋር የሆነ ግንኙነት ነገር ባይኖረው ምን አስቦ ነው እንደዛ ማለት እርቅንም አይፈልግም። ስለዚህ አሁን አንተ ጋር ያለውን ነገር ማወቅ ነው ትልቁ። ለዛ አሁን አንተን ላገኝበት የፈለኩበት ምክንያት እኔ አብሬ አግኝቻቸው ነበርና ከኔ ጋር ጥለው መጥቶኝ ምናምን ሄድኩትኝና ያ ነገር ደግሞ ማን የመጣሽ ከአብርሽ ጋር በጣም በከባዱ ነው የተጣላነው በጣም ማለት ነውና ሲጀምር በቃ የሚታየው ጥል ድብድብ ምናምን እንደዛ አይነት ነገር ነገራቶቹ እስኪስተካከሉ ድረስ እሱ መሀል ያለው ነገር እስክናረጋግጥ ድረስ አንተም በስተነ መግባር ገባ። አሁን የቾክለን ስሜታዊ ሆነን ምናምን ነገራቶች እንዳይበላሹ ተረጋግተህ ነገራቶችን በፈታ መልካም ነው ብዬ ነው የማስበው። ምክንያቱም ይሄ የተወለደው ልጅ የማንንም ይሁን የማንንም እሱ ፈቃደኛ አይደለም ራሱ አይደል ሊመረመር ልጅ እኮ እሱ ነው። አሁን እሷ ብዙ የምታውቀው ነገር አለ። ይሄ ለዚህ ደረጃ የደረሰችበት ነገር ፈቃደኛ አይደለም ለመመርመር። አስብ ያ ነገር ማለት የሆነ በቃ ዜሪ ሰምቲንግ የሆነ ችግር እንዳለ ተረዳለህ በሱ ሳይድ ያለው። አዎ ይሄን ነገር እሱን እኮ ነው የምልህ እኔ አለመስማማቱ አንደኛ ነገር ያ ነው። ፕላስ ደግሞ ነው አብርሽን ከዚህ በፊት በጣም ነው የማውቀው። ሌላ ሰው ነው የሆነብኝ። በጣም ብዙ ቻሌንጆችን አልፈናል ምናምን፣ ግን ዛሬ ሌላ ሰው ነው የሆነብኝና ያ ነገር ደግሞ እውነታው እስከሚወጣ ድረስ ለሚወለደው ለተወለደው ልጅ ለአይምሮ ነገ ያድጋል። ገባ? እናንተም ጋር መጥፎ ጥያቄ ነው የሚፈጥረው። ነገ መልስ አይኖራችሁ ለዚህ ለእያንዳንዱ ማለት ነውና ነገራቶቹ በዚህ ሰዓት እኔ እንደዚህ ብዬ የሆነ ነገር መናገር አልፈልግም ማለት እኔም እውነታው እንዲታወቅ እፈልጋለሁ እንዳልሽው
ግልጽ ነው እኔ እውነታው እንዲታወቅ ፈልጋለሁ ልጄ ማን እንደሆነ እንዲታወቅ ፈልጋለሁ አሁን እኔ ላይ በጣም ሎድ እየበዛ ነው ኢቭን ማዘር እንኳን እንዴት እንደምታረገኝ እያዩ ነው በቃ ማለት የሚረዳኝ ሰው በዙሪያ እያጣው ነው እኔ እንደውም በቃ ከተማ ልቀይር እንደ እስክል ድረስ በቃ ወጥቼ ምናምን የሆነ ረፍቶ ስጄ ልምጣ እንደ እስክል ድረስ እያረጉኝ ነው እኛም እኮ ለዛ ነው ይሄንን ሐሳብንና ሁሉም ወደ አንድ ጎን እየተገፋ ስለሆነ ዋናው ሐሳባችን ምንድነው እንግዲህ ይሄ ትዳር ጠንክሮ እንዲቆምና እሷም እንግዲህ እንደ እህት ነው በጣም ከዚህ ይዛ ያለች ነገሮችን ለማስተካከል እየሞከረች ነው ይመስለኛል አብርሽም እንግዲህ ብቻዋን እንዳትሆን ምናምን ብሎ እሷ ላይ አልፈርድባትም እኔ አሁን እኔ ጀሞ ላይ እየፈረድኩ አይደለም እኔም በሷ ቦታ በሆን አንደርስታንድ ማድረገው እንደዛ ነው ምክንያቱም ከሴት ጋር ሆኖ አይምሮ ምን ሊያስብ ይችላል ገባ አሁንም ቢሆን ስለዚህ አሁን አንተ ጋር ያለውን ነገር በደንብ ካወቅን በኋላ እሷም በደንብ ለመጓዝ ይመቻታል ያለውን ነገር በድብቅም በጀርባም ለማጥናት እየተፈጠረ ያሉት ነገር ምን እንደሆኑ እሱን ነው እንግዲህ ሐሳብ አሁን መጠይቁ ነገር የለም እሱ በቃ ነገራቶች ተስተካከሉ ድረስ ምንም አልጠይቀው እሺ ግን አንተንም ማስጨነቅ አልፈልግም ከዚህ በላይ ግን አንተም ይሄ ስሜታዊ ሆነ ከአንዳንዴ ካፍ የሚወጣ ቃል እኔ ይቅርታ አድርጊልኝና እኔ ባለቤቴ የምታረገው ከአብራም ጋር ያላትን ግን ኢቭን እኮ አንተ የፈለገ ብንጣላ ትዳር ነው አይደል ያዝ ነው ለኔ እንኳን አንድ ቀን ወግናልኝ አታውቅም የሆነ ነገር ሲኖር አይ እሱ ልክ ነው እንዲህ ነው ምን እንዴ እንዴት ከመታየው ማንጻት እኮ የፈለገ ነገር ቢሆን እንድጠረጥራት እየገፋፋችኝ ያለችው አንድ እሷ ነች ማለት አንዳንዴ የተዳራችንንም የሆነ አብሮ መዝለቅ ምናምን እንደ አንቺ እያየሻት ነው እኔ የትሽን ባሪያን ነግርሽም የሆነ ነገር በተፈጠረ ቁጥር እጅ ማንሳት ማለት ከሴት የማይጠበቅ ነገር በዛ ላይ ጭቅጭቅ የሆነ ነገሮችን ከማረጋጋት ይልቅ በትንሹም በትልቁም ጭቅጭቅ ነው እኔ ደግሞ እንደዚህ ነገር የኡነቴን ነው የምልህ ባኔ በጣም ሰልችቶኛል በቃ እኔ ተዳሪ የተረጋጋ ሰላማዊ ተዳር እንዲሆን እፈልጋለሁ ያ እንዲሆን ደግሞ የምፈልገው አሁንም እውነቱን ስነግርሽ የተረጋገጠ ነገር እፈልጋለሁ ልጁ የማን እንደሆነ እርግጠኛ መሆን ነው እኮ እሱን በራሳችሁ መንገድ ትሄዱበታላችሁ እስከዛ እኮ ነው የምልህ አሁን እንደውም አሪፍ ነው እሷ ካንተ አንቺ የጠረጠርሽው ነገር የለም ከሁለቱ መካከል እኔ አብርሽ ጋር እኔ አይምሮዬ ሰላም ሊያገኝ አልቻለም እንዴ በዚህ ልክ ይመርመር ሲባል መመርመር አልፈልግም ማለት እና አይምሮዬ ጭንቅላቴ ላይ ጥያቄ ፈጥሮብኛል አንደኛ ነገር እሷን በጣም ነው ማምናት ገባ እንደዛ ተደርጋለች ብዬ አልጠብቅም መቼም ቢሆን ፕላስ ደግሞ እሱንም በጣም ወዶ በጣም ማከብረው በጣም በቃ ወንድሜ ነው እንዴት በዚህ እውነት ካለ ለምን ነው የሚፈራው አዎ እኔም እኮ እንደዛው ነው ግን በቃ እኔም ልረዳው በጣም እንትናል ከኔ ጋርም ተጋጨን በእንደዚህ አይነት ነገር ነው በቃ እኔ ምንም ጭራሽ ከኔ ጋር ሲጋጭ ነው በቃ ነገሩ ሌላ ሌቭል እየደረሰ ነው እንዴ ምናምን ያለው ከዛ እሷ ደግሞ እንግዲህ እንቅልፍ የላትም እንዴት ነው እሷ እንደዚህ ሆና እህቴ እንዲሆና እኔ እንትምለው ምናምን እያለ ከዛ አሁን ቢያንስ ይሄን ሐሳብ ያመጣ ነው አንተን አውርተን ከሷ ጋር ሁለታችሁ ደግሞ በጣም መስማማታችሁ ግዴታ ነው በቃ ይሄ ነገር እንዲፈታ ቢያንስ ሁለታችሁ ተስማምታችሁ ነገሮች እንዴት መሄድ አንተ ጋር ያለውን ነገር ከተውክ እሷ ጋር ያለውን ነገር ያለው ሁሉ ይፈታሉ በጊዜ ሂደት እና ያ ሁሉ ነገር እናንተም እንዳልከው ምርመራውም ካላችሁ ምንም ካላችሁ ሁሉም ነገር እስኪስተካከል ድረስ አንተ ራስህን ኮንትሮል ብታረግ ለልጅ ሲባል እኔ ችግር የለብኝ እኔ እንደዚህ አይነት ነገር ችግር የለብኝ ብቻ ግን ይሄን ነገር እኔ እንድትረዱኝ ነው የምፈልገው በቃ እኔ የሆነ አንድ ላይፍን እያመሰቃቀለች ያለችው እሷና አብርሽ የሚባለው ልጅ በቃ ያንን ነገር ደግሞ እንድታቁ ፈልጋለሁ እውነታው ላይ ደግሞ በቃ አንቺ ራስሽ መረስ ባለብሽ ነገር አጣርተሽ እንድትደርሺ ፈልጋለሁ እንጂ እኔ የሆነ ኮሽ ባለ ቁጥር እኔ ሰላሜን እያጣው እንዴ ኢቭን የሆነ ከማዘርጋ ያለኝ ቤት እንኳን ሜድ እያስጠላኝ ነው የምር እኔ በጣም በቃ ቤትም ሲሄድ ሰላም አላገኝም ማዘርም ለነሱ ነው ደግፋ የምትቆም ወገና የምትቆም ሲቀጥል ደግሞ እያያችሁ ነው አይደል በቃ የሆነ ማዘርን እንኳን አያከብሯትም የምሬ ነው እኔ አንድ በጣም እያናደደኝ ያለው እንደ እናት እየተከበረች አይደለም አንተም ስሜታዊ ትሆናለህ ቤተሰብም ባለፈው እንዴት ነው ያባረርከን የኔን ስሜት እሷ ላይ እንድታንጸባርቁ አልፈልግም አንተኛ እሷ ይሁን ጥፋት ካለባት አንተ የተሻልክ ሰው መሆን አለበት አንተ ጥፋተኛ ከሆንክ ከሁለት አንድ ሰው እኔ እኮ ማዘር ራሱ ከበፊት እንኳን ጸባያ ተቀይሮ ለነሱ እየወገነች እኔ እየገረመኝ ነው እኮ አንተም እኮ አሁን እዚህ ጋር ስናስበው አሁን እውነትም ሊኖር ይችላል ይሄ ልጅ ብለን ነው በቃ እያየነው ያለው ነገር በጠበቅነው መንገድ እየሄደ አይደለም ጭራሽ እየተወሳሰበ ነውና አሁን ካንተም የሆነ የምናገኘው ነገር ካለ ቢያንስ ያንን ሐሳብ ይዘን እሷን በደንብ ለመንቀሳቀስ ይመቻታል ገብቷል አይደል እንደዛ በሚለው ነው በቃ አሁን ስለዚህ እንዴት መሄድ እንዳለባችሁ እናወራለን እንደዋወላለን መደዋወል ነው ከዚህ በኋላ እኔ አላሳልሻለሁ እኔ አሁንም እኔ ናባ ቴንኪው ማለት ፈልጋለሁ አንተ እኔ ምሬ ነው ማለት ቢያንስ ትንሽ እስካሁን ካሉት ውስጥ አንደርስታንድ እያረጋኝ ያለው እውነታውንም እያየ ያለ ልጅ እሱ ነው ምክንያቱም የማንም ወገንም አይደለም ማለት በቃ
ከኛ ማከለም ራቅ ብሎ እውነታውን እያየ ነው መጨረሻውንም እኔ ፈጣሪ ያሳይ ብዬ ነው እንትን የምለውና ያው እንግዲህ እኛም ዋናው ሐሳባችን ምንድነው ያው ትዳራችሁ በሰላም ተመልሶ ይሄ የሚወራው የሚበጠበጠው ነገር ሁሉ ሰክኖ አንተም በሰላም የምትኖርበትን እንትን ለማለት ነው። ሞር ደግሞ እንዳልኳችሁ ሁለታችሁ የምታወሩት ነገር ደግሞ በጣም ወሳኝነት አለው። ተደዋውሉ፣ አንቺም ደውይለት። አንቺ ያለውን ነገር እየደወልሽ አሳውቂ። እኔ ጋም ያለ ነገር ካለ እየተገናኘንም ማውራት እንችላለን። ተገናኝተን የደረስንበትን ነገር እንትን ማድረግ እኔ ችግር የለውም። እኔ ከሷ ጋር ከተገናኘው ቆይቻለሁ። በርግጥ ልጅቷ መጥፎ ልጅ ሆነ አይደለም፣ በቃ ልጅቷ ጥሩ እኔ ያልሆነ ውሳኔ እንደወስን ግን እየገፋፋችኝ ያለችው ራሷ ባለቤቴ ነችና ያንንም ነገር አንቺ ስፔሻሊ ቀርበቷ ነሽ ከአብርሃም ጋር ያለውን ነገር እንድታጣሪ ይፈልጋሉ። የምሬን ነው። በቃ ስለዚህ ስለመጣ በጣም በቃ ስራ ስላለብኝ አይደብራችሁም? አቤ ኦኬ። ትንሽ አልቆይም፣ የሆነ እንግዳ ቀጥሬ ያለው እሺ፣ ስለናገረው ነው። እሺ፣ ቴንኪው። ከባድ ነው ብቻ ምን ማለት እንዳለብን አናውቅም። ቤተሰብ ያው በጣም እንግዲህ እንዳያችሁት ነው። ሁሉም ጋር ደግሞ የሆነ አንዳንድ ጊዜ ስትሰሙት በጣም እኔ አሁን ትንሽ እንትን አለኝ ቅር አለኝ። ገብቶሻል አይደለ? አንድ ነገር ላይ ነው ብቻ ስንደመድም የነበረውና እስቲ እውነታውን አላህ ነው የሚያውቀው። እንግዲህ ያላችሁ እንግዲህ እስቲ ፈጣሪ ያውቃል እውነታውን። ከዛ እንደው መጨረሻውን እንግዲህ በቅርብ እንደምንደርስበት ተስፋ አድርጋለሁ። አንቺም ደውይለት በደንብ እናወራለን። ያው እንግዲህ ቅራኔሽን እንዳነሳሽለት እርግጠኛ ነኝ። ምን አማራጭ አለኝ? እውነታው እስከሚረጋገጥ ድረስ ግዴታ ነው። እና ቤተሰብ እንደዛ ነው እንላችኋለን። እንወዳችኋለን፣ እናከብራችኋለን። እኛ ብንችል ማንንም ጋር ባይኖር ደስ ይላል። ጸባይ ነው ዋናው ሐሳባችንና አላማችን ፍቅር ነው። እሱ ነውና ብንችል ወደ ነበሩበት ቢመለሱ ነገራቶች ሁሉ ሰይጣን አፍሮ በቃ ፍቅር ቢኖር መሀላቸው ደስ ይለናል። አብራችሁ ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስንት ይገባ? 50,000 10 እና እንግዲህ ቤተሰብ ሰብስክራይብ አድርጉ። እናመሰግናለን። ቻው። ሰላማችሁ ይብዛችሁ።